ሕማማት ጸሐፊ ዲያቆን ሄኖክ ኃይሌ ተራኪ ምህረት አበበ ክፍል 14 ለምን ትመታኛለህ? ጌታችን መጀመሪያ የተወሰደው ክፋትንና ተንኮል ወደ ተሞላው ሽማግሌ ወደ ሐና ነበር። በሕጉ መሠረት ብቻውን ለመመርመር ሥልጣን ባይኖረውም አሳስሮ እስከ እልፍኙ ድረስ አስመጣው። ከፊቱ ካስቆመ በኋላ ሐና ጌታችንን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ሲያስተምር የካህናት አለቆቹ ሐናና ቀያፋ ብዙ ጊዜ ሰምተውታል። ማን ሥልጣን ሰጠህ ብለው ጠይቀውትም ነበር። የማቴዎስ ወንጌል ምዕራፍ 21 ቁጥር 23። በምሳሌ ሲያስተምር ምሳሌውን የተናገረው ስለ እነርሱ እንደሆነ አውቀው ሲበሳጩም ነበር። የማቴዎስ ወንጌል ምዕራፍ 21 ቁጥር 45። አሁን ካሳሰረውና ካስመጣው በኋላ ግን ትምህርቱን ሰምቶ እንደማያውቅ ሆኖ እንዳዲስ ጠየቀው። ጌታችን እኔ በግልጽ ለዓለም ተናገርሁ። አይሁድ በሚሰበሰቡበት በምኩራብና በመቅደስ እኔ ሁልጊዜ አስተማርሁ፣ በስውርም ምንም አልተናገርሁም። ለምን ትጠይቀኛለህ? ለእነርሱ የተናገርሁትን የሰሙትን ጠይቅ፣ እነሆ እነዚህ እኔ የተናገርሁትን ያውቃሉ ብሎ መለሰለት። የዮሐንስ ወንጌል ምዕራፍ 18 ቁጥር 18 እስከ 20። ይህንንም ሲል በዚያ ቆሞ የነበረው ከሎሌዎቹ አንዱ ለሊቀ ካህናቱ እንዲህ ትመልሳለህን ብሎ ኢየሱስን በጥፊ መታው። የኦሪትን ሊቀ ካህናት ደስ ለማሰኘት ብሎ የሐዲስ ኪዳንን ሊቀ ካህናት ፊቱን በጥፊ መታው። የጌታችንን ፊት በጥፊ በማማታቱም ከዛች ሰዓት ጀምሮ ለ18 ሰዓታት የሚቀጥለውን የጌታችንን መደብደብና ግርፋት አስጀማሪ ሆነ። ነቢዩ ዳዊት አቤቱ ፊትህን እሻለው፣ ያንተን ፊት አቤቱ እሻለው፣ ፊትህን ከኔ አትመልስ ብሎ የዘመረለትን የአምላክን ፊት ይህ ሎሌ በጥፊ መታው። መዝሙረ ዳዊት መዝሙር 27 ቁጥር 8። መላእክት ላዩት የማይቻላቸውን በሁለት ክንፎቻቸው ፊታቸውን በሁለት ክንፎቻቸው እግራቸውን ሸፍነው የሚቆሙለትን ፈጣሪን በጥፊቱን በጥፊ መታው። ነቢዩ ሙሴ እባክህን ፊትህን አሳየኝ ብሎ የለመነውን ፈጣሪ ፊት አንድ ሎሌ በጥፊ ሲመታው ቢያይ ምን ይል ይሆን? ኦሪት ዘጸአት ምዕራፍ 33 ቁጥር 18 እስከ 20። ቅዱስ ኤፍሬም ይህንን ሎሌ እንዲህ ሲል ይጠይቀዋል። አንተ ክፉ ባሪያ እስቲ ንገረን፣ ጌታችንን ስለምን በጥፊ መታኸው? በጥንት የባርነት ሥርዓት ባሪያዎች ሁሉ ነፃ በሚለቀቁበት ዕለት ነፃነታቸውን ሊቀበሉ ሲሉ ጌቶቻቸው በጥፊ መቷቸው ነበር። አንተ ክፉ ባሪያ ግን የሁሉን ነፃ ጌታ አውጪ ነፃ ሊያወጣህ በመጣ ጊዜ በጥፊ መታኸው። በጥፊ በመምታትህ ከጌቶችህ ሐናና ቀያፋ ሽልማትን አገኛለሁ ብለህ ተመኝተህ ይሆን? ክርስቶስ ሰማያዊ ጌታ መሆኑን አልሰማህ ይሆን? ኢየሱስም መልሶ ክፉ ተናግሬ እንደሆንኩ ስለ ክፉ ነገር መስከር፣ መልካም ተናግሬ እንደሆንኩ ስለምን ትመታኛለህ አለው። የዮሐንስ ወንጌል ምዕራፍ 18 ቁጥር 25። ጌታችን በጥፊ በተመታ ሰዓት እንኳን በቁጣ ንግግር አልተናገረም። በሊቀ ካህናት ሸንጎ ፊት በጥፊ በተመታ ጊዜ አንተ በኖራ የተለሰነ ግድግዳ እግዚአብሔር አንተን ይመታ ዘንድ አለው። አንተ በሕግ ልትፈርድብኝ ተቀምጠህ ያለ ሕግ እመታ ዘንድ ታዛለህን ብሎ ተናግሮ ዳኛው ሊቀ ካህናት መሆኑን ሲነግሩት ይቅርታ እንደጠየቀው እንደ ቅዱስ ጳውሎስ ጌታችንን ያለ ሕግ ለምን ትመታኛለህ ብሎ አልተካሰሰም። የሐዋርያት ሥራ ምዕራፍ 23 ቁጥር 3። ለመታው ሎሌ ግን ልብ በሚነካ አጠያየቅ ለምን ትመታኛለህ ብሎ ጠየቀው። ግራህን ሲመቱህ ቀኝህን ስጥ ብሎ ያዘዘን ጌታ ለምን ትመታኛለህ ያለው ለምን ይሆን? ጌታችን በዕለተ ዓርብ
ያ ሁሉ ጅራፍ ሲወርድበት ለአንድም ጊዜ ለምን ትመቱኛላችሁ ብሎ አልጠየቀም። የሾህ አክሊል ሲደፉበት ስለምን ትወጉኛላችሁ፣ ሲተፉበት ስለምን ትተፉብኛላችሁ ብሎ አልተናገረም። ይህ ሎሌ የመታው ጥፊ ከዚያ ሁሉ ጅራፍ በልጦ ለምን ትመታኛለህ ያሰኘው ለምንድን ነው? ሊቃውንት እንዳብራሩት ጌታችንን በጥፊ የመታው ሎሌ ጌታችን በቤተ ሳይዳ የመጠመቂያ ስፍራ ከ38 ዓመት የአልጋ ቁራኝነት አላቆ አልጋህን ተሸክመ ሂድ ብሎ የፈወሰው ሰው ነው። እኛ መጻጉዕ ወይም በሽተኛ ብለን የምንጠራውና ግሪካውያን በሰንክሳራቸው ኢየሩስ ብለው የጻፉለት ይህ ሰው ገና በተፈወሰበት ዕለት ጌታችንን ወደ አይሁድ ሂዶ በሰንበት አልጋህን ተሸከም ያለኝ እርሱ ነው ብሎ የከሰሰ ሲሆን ዛሬ ደግሞ ከዓመታት ስቃዩ ያላቀቀውንና የሚብስ እንዳይደርስብህ ደግመህ ኃጢአትን አትስራ ብሎ ያስጠነቀቀውን ጌታ በጥፊ በመምታት የሚብስ ፍርድን ለራሱ አከማቸ። ጌታችን ይህንን ሰው ለምን ትመታኛለህ ብሎ የጠየቀውም ከጥፊው በላይ ባዳነው ሰው እጅ መመታቱ ዘልቆ ስለተሰማው ነበር። ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ስለምን ትመታኛለህ የሚለው ንግግርም አልጋህን ተሸክመ ሂድ ከማለት ውጭ ምን ክፉ ቃል ተናግሬያለሁ የሚል መልእክትን የሚያስተላልፍ ነበር። ከዚህ በኋላ ሐና ጌታችንን ለብቻው መመርመሩን ትቶ ራሱም አባል ወደ ሆነበት በዚያው ግቢ ወደሚካሄደው ወደ ቀያፋ ቤት ሸንጎ እንደታሰረ ሰደደው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። የተወደዳችሁ የቤተ ቃናቲው ቤተሰቦች ሁላችሁም በያላችሁበት ሰላም ክርስቶስ ይብዛላችሁ። ቤተ ቃናቲውብን ሳብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሕማማት የተሰኘው የዲያቆን ሄኖክ ኃይለ መጽሐፍ ተረካችን እንደቀጠለ ነው። በየዕለቱ የምንለቃቸውንም ተከታትላችሁ አድምጡ። በቀጣይ ክፍል እስክንገናኝ በሰላም ሰንብቱ።